ሞት ሞት የሚሉት ለሁሉም አይቀርም እኛም ነገ ተረኞች ነን። ሞት እንደ ሞት አዲስ እንግዳ ድንገተኛ እንግዳ እንደ ሞት የለም። ሁላችንም ነገ ወደ አኼራ ሄያጆች ነን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አቡ ቢላል ሚዲያ ተከታታዮች እህቶች ወንድሞች እንዴት ናችሁ? ሁላችሁም ባላችሁበት ያለ ሰላምና እዝነት አይለያችሁ እያልኩኝ ዛሬ ያለ ሰዓት የመጣሁ እንግዲህ በምስሉ ላይ የምታዩቸው ትልቁ ሼህ ሀጂ ኡመር ወይም ሙፍቲ ሀጂ ኡመር ማለት ነው። የቀድሞ የመጅሊስ አመራር የነበሩት ዛሬ ወደ አኼራ ሂደዋል። እንደሚታወቀው ታመዋል ሲባል ነበር። ሰሞኑን በሕክምና ሲረዱ ቆይተው ወደማይቀረው ቤታቸው ተጉዘዋል። አላህ ኸይር ስራቸውን አላህ ይወፍቃቸው። እንዲሁም አላህ ሁሉንም በዛኛው ቤት አላህ ያስተካክልላቸው እያልኩኝ እንግዲህ ለሞተ ሰው ዱዓ እንጂ ሌላ ምን ልናደርግለት እንችላለን? ሁላችንም ወደዛው ሂያጆች ነን። ነገ ሁላችንም ተራችን ነው የምንጠብቀውና እንግዲህ ሀጂ ኡመር ዛሬ ድንገተኛ ሞት ህልፈታቸው ተሰምቷል ማለት ነው። ሁላችንም አላህ ነገ ወደዛኛው ቤት የምንሄድበትን ጊዜ አላህ በዝግጅት አድርጎ ሞትን ሻሃዳን እንዲሰጠን ምንጊዜም አላህን እንማጸናለን። ሁሉም ከሞት አይቀርም፣ ሁሉም ሟች ነው። እንግዲህ አላህ ጀነተል ፊርደውስ ይወፍቃቸው እያልኩኝ ይሄ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በመሆኑም ለእናንተ ጠቃሚ መረጃ በሳምንት 2 ቀን ሮብና ማክሰኞ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት